ሰላም እንዴት ናችሁ? እንግዲህ የዚህ የኢትዮኒክስ ቤተሰቦች ዛሬ የማሳያችሁ ከዚህ ዩቱብ ቻናል ማለትም እዚህ ዩቱብ ላይ በምለቃቸው ቪዲዮዎች ምን ያህል ገንዘብ እርን እንዳደረኩ ነው። ይሄ ቻናል እስኪሆነ ጊዜ ነበረ ብር ሲሰራ የነበረው። ከዛም በኋላ ፍሪዝ ሆኗል፣ አድ ብሎክ ተደርጎበታል። ግን እስካሁን ባለው ምን ያህል እንደሰራው የእነዚህን 1 2 3 4 5 6 7 10 ቪዲዮዎች ምን ያህል እንደሰራው፣ ምን ያህል ዎች አወር እና ምን ያህል ሰብስክራይበር እንዳገኘው፣ እንደውም ምን ያህል ገንዘብ ደግሞ እርን እንዳደረኩባቸው የማሳያችሁ ይሆናል ማለት ነው። ይጠቅማችሁ ወይ ደግሞ እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ሰብስክራይብ ማድረግ እንዳትረሱ። በመጀመሪያ ከታችር ላይ ኒት እንደምታዩት ይሄ ቪዲዮ ዝም ብሎ ቲክቶክ ኮምፓይሌሽን ነው የምንሰራው። በአሁን ጊዜ እንደምታውቁት ቲክቶክ ኮምፓይሌሽን በጣም ሪስክ የሆኑ ኒቾች መሀል አንዱ ነው። ምክንያቱም ዩቱብ በጣም አነጣጥሮ እየመታቸው ቻናሎች እንዲሞኔታይዝ እያደረገበት ካለው ኒቾች መካከል አንዱ ቲክቶክ ኮምፓይሌሽን ነው። ምክንያቱም ምንም አይነት ቫሊዩ አድ ስለማይደረግበት በብዛት እሱ ደግሞ እንደዚህ አይነት ኒቾችን ቻናሎችን ታርጌት አድርግቶ ዲሞኔታይዝ እያደረገ ይገኛል። በቻላችሁ ታውቁም ቲክቶክ ኮምፓይሌሽን በምትሰሩበት ጊዜ ሪያክት ማድረግ ራሳችሁን ማስገባት እንደዛ ብታደርጉ ጥሩ ነው። አሁን ግን ይሄ 7000 ሾርት ነው፣ 7000 ቪው አለው፣ 34 ሰብስክራይበር አምጥቷል። እንደምታዩት እዚህ ጋር 0.14 ዶላር ነው የሰራው ማለት ነው። በጣም ትንሽ ዶላር ነው የሰራው። እንደዚህ የሚሆነበት ምክንያት ደግሞ የኦዲየንሱ ያሉበት ሀገር እንዳለ ሞኔታይዜሽን የሌለበት ወይ ደግሞ ዩቱብ ፓርትነር ያልሆኑ ሀገሮች ማለት ነው። በመጀመሪያ ላይ ኢትዮጵያ ማለት ነው፣ ከዛ ሳውዲ ነው፣ ከዛ ዩናይትድ አረብ ኤምሬት ነው። እንደ ትንሽ ሊሰራ የቻለው ሳውዲ እና ዩናይትድ አረብ ኤምሬት በመሆናቸው ነው። ሌላም ሀገሮች አሉ። ወደ ቀጣዮች ሊሄድላቸው ብዬ ነው። እንደምታዩት ዩናይትድ ስቴትስ 2.8% ነው። በሱ ምክንያት ነው እንደው ይሄን ያህል ሊሰራ የቻለው። ሁለተኛ ደግሞ ይሄኛው ይሄን እንደምታዩት 3968 ቪው ያለው ይሄ ትክክለኛ ቪዲዮ ነው፣ ሾርት አይደለም። 349 ዎች አወር አለው፣ 23 ሰብስክራይበር አለው። እንደምታዩት በጣም ትንሽ ነው፣ 0.05 ዶላር ማለት ነው። ምክንያቱም ምንድነው ኦዲየንሱ በብዛት ኢትዮጵያ ውስጥ ነው ያለው ማለት ነው። ዘሰርድዋን እንደምታዩት ከዛ ሻል ያለ ነው እንግዲህ 40000 ቪው አለው፣ ወደ 3300 ዎች አወር አለው፣ 187 ሰብስክራይበር። ይሄ ደግሞ 1 ዶላር የቅድሙ እንደው ይሻላል። በ3000 ዶላር 0.05 ሰርቷል። ይሄ እንደው 1 ዶላር 40000። ምክንያቱም በምታዩበት ጊዜ እንትኑ ያለው ኦዲየንሱ ያለው ኢትዮጵያ ውስጥ ነው በብዛት ማለት ነው። ይሄ ደግሞ የሚያሳየው በየ48 ሰዓቱ ምን ያህል እንደሚታይ ነው። 147 ነው። ኒቹ የሆነ እንደ ግሪን ነገር ነው በምናይበት ጊዜ፣ ማለትም በቃ የሆነ መታየቱ የማይቀር ነው። ቲክቶክ ኮምፓይሌሽን ስለሆነ ሰው ዩቲዩብ ላይ ገብቶ ስለሚያየው ማለት ነው። እንደምታዩት ደግሞ ይሄ ኦዲየንስ ሪቴንሽን በቃ እዚህ ጋር ነው በብዛት መሰራት ያለበት። አሁን ይሄ ቻናል በጣም ሰርቷል ሳይሆን ብዙ ድክመቶች ስላሉበት ነው ላሳያችሁ የፈለኩት። ኦዲየንስ ሪቴንሽን በምታዩበት ጊዜ ኢንትሮውን ጀምሩና ከዛም በኋላ እዚህ አካባቢ በሚደርሱበት ጊዜ ሁሉም ምን ያደርጋሉ? በቃ ቪዲዮን ትተውት ይወጣሉ። ትንሽ ሰዎች ናቸው እስከ መጨረሻ የሚያዩት። እንደምታዩት እየወረደ ነው የሚሄደው። ትንሽ ሰው ነው 100% እስከዚህ ድረስ ያህል፣ ወደ 55% የሚሆን እስከዚህ ድረስ ያህል። ሌሎቹ በቃ የተቀሩት ትንሽ ናቸው እስከ መጨረሻ የሚያዩት ማለት ነው። ሶ ይሄኛው ኢንትሮአችሁ በጣም ኢምፖርታንት ነው ማለት ነው። ኢንትሮአችሁ ላይ ካልሰራችሁ ሰዎቹ ወዲያው ስለሚወጡ እዚህ ጋር እያዩ ነበር የሚወጡት ማለት ነው በብዛት። ስለዚህ 40,000 ባገኝ እስከ እንትኑ ድረስ አይቆዩም፣ የውጭ ሀገር ኦዲየንስ ቢሆን እንኳን ማለት ነው። እስከ መጨረሻው ድረስ ስለማይቆዩልኝ ምን ይሆናል? አድ እንኳን ሳያዩ ይወጣሉ። ሶ ይሄን ያህል ክፍያም ላይኖረው ይችላል። ደግሞ ኦዲየንስ ታርጌቴ ኢትዮጵያ ስለነበር ማለት ነው። ይሄኛው ደግሞ ይሄ ደግሞ 44800 አለው፣ 2600 ዎች አወር፣ 154 ሰብስክራይበር። ከዛ ደግሞ የባሰ ነው
$0.34 እንደምታዩት የዚህ ኢንትሮንዶ ትንሽ ይሻላል ከቅድሙ ጋር ኮምፔር በምናደርግበት ጊዜ ጥሩ ይጓዙ ነበር። እስከዚህ አካባቢ ድረስ ይጓዙ ነበረ ማለት ነው። እስከ 15% የሚሆነውን ይጓዙ ነበረ። ቀጣይ ይሄኛው ነው። አሁንም ቲክቶክ ኮምፓይሌሽን መጀመር ለምትፈልጉ ሰዎች በቻላችሁት አቅም ቫሊዩ አድ ለማድረግ ሞክሩ። የሆነ በቃ ጥሩ ኤዲቲንግ ለመጠቀም ወይም የእነሱን ቪዲዮዎች በመጠቀም ዶክመንተሪ አይነት ነገር መስራት ካልቻላችሁ ደግሞ እንግዲህ ፊታችሁን ከታችሁ ሪያክት እያደረጋችሁን በእነሱ ቪዲዮዎች ላይ ብዙ ሪያክሽን ቪዲዮዎች የሚሰሩ ዩቲዩብ ቻናሎች አሉ እና ከእነሱ እያያችሁ ሪያክት ማድረግ ማለት ነው። ኦዲየንሱን በሚስብ መልኩ በጣም የሆነ ቀልድ ከሆነ በመቀለድ ወይ ደግሞ ጥሩ የሆነ ፐርስፔክቲቭ በመስጠት በቃ እዚህ ጋር ብቻ አወሩ 1.6K ነው ብቻወሩ 55 ሰብስክራይበር ደስ የሚለው ጥሩ ነው። ብቻወሩም ጥሩ ነው ሞኔታይዝድ እስከምትሆን ድረስ። ከዛ በኋላ ግን ቫልዩ ይሄን ያህል ስለሌለ ኦዲየንስ ቢውልድ ለማድረግ ካልሆነ 0.29 በጣም ዘሎስት ነው ይሄ ራሱ። ኔክስት ይሄ ነው። አሁን ደግሞ ይሄ ከነሱ ሻል ያለ ነው 140,000 ቪው አለው። 2000 ብቻወሩ ማለት በአንዴ ሁለቱንም ማሳካት ማለት ነው። ይሄ ያለ ከአንዱ ቪዲዮ ተጨምሮ በቃ ዩቲዩብ ፓርትነር ያስገባቸዋል። ግን ኮንሲስተንትሊ በሚታይበት ጊዜ ዩቲዩብ አክሰፕት ላያደርጋችሁ ይችላል። ለምን ሪዩዝድ ስለሚሆን ማለት ነው። $1.24 ሰርቷል ማለት ነው። እሺ 160,000 ነው እንደምታዩት 12,000 ነው 654 ሰብስክራይበር $1.6 በጣም ትንሽዬ ነው። እስካሁን እያሳያችኋል። አሁን እነዚህ ትንሽ ኢኒሻል ይሆናሉ ከእስካሁኖቹ ምክንያቱም ቪዋቸውን ጥሩ ስለሆነ እንዳለ ቪዲዮዎች ናቸው እስካሁን ከመጀመሪያው በቀር ማለት ነው። 400,000 ቪው ነው ያለው ይሄ። ከዛም በኋላ 20,000 ዎች አወር አለው በጣም ትልቅ ነው። 822 ሰብስክራይበር በጣም ትልቅ። እዚህ ጋር እንደምታዩት $9.86 አለው ማለት ነው። ይሄም የተሰራው ከየት ጀምሮ መሰላችሁ? ከዚህኛው ጊዜ እስከዚህኛው ጊዜ ነው። ለምንድን ነው እነዚህ ሁለቱ ከዚህ በፊት ያለው ቀጥ ያለው ስትሬት ላይነር ላይኑ ቀጥ ያለው ማለት ነው። ስትሬት ላይኑ ምን ነበረ ሞኔታይዝ ያልሆንኩበት ጊዜ ነበር ማለት ነው። እዚህ አካባቢ ነው ሞኔታይዝ የሆንኩት። ዘኔክስት ደግሞ እዚህ ጋር ያለው ቀጥ ያለው ደግሞ ዩቲዩብ ምን አድርግቶ የነበረ ዩዝድ ተብዬ እስካሁን ድረስ አልተፈታም ማለት ነው። ዲሞኔታይዜሽን ላይ ነው። ስለዚህ ይሄ ቀጥ ያለው ምንድነው ዶላር ያልሰራበት ጊዜ ነው። ይሄ እኔ ቢጨመር ኖሮ እስከ $20 $30 የመሄድ ቻንስ ይኖረው ነበረ ብዬ አስባለሁ። በቃ 20 ከበዛ 20 ድረስ የመሄድ ቻንስ ይኖረው ነበረ። ዲሞኔታይዜሽን ላይ ስላለ ነው ማለት ነው። ይሄ እንደዚህ ሆነ። እሺ ይሄኛውን ላሳያችሁ። 9ኛ ቪዲዮ ነው ይሄ 179,000 ያለው ጥሩ ነው። 12,464 0.99 ከቅድሞቹ አሁን ምንም አይለይም። በቃ ኦዲየንሱ ምኑ ይሄን አይሆነ የሚብራራ ነገርም ስለሌለው ብዬ ነው። ከሁሉም የቻናሉ ቤስት እንግዲህ ይሄ ነው ቪዲዮ 1 ሚሊዮን ቪው አለው ማለት ነው። እንደምታዩት ከቅድሞቹ ሻል ያለ ኦዲዮ ሪቴንሽን ግራፍ ነው ያለው። ምን ያህል ይሄዳሉ? በቃ ወደ 33% እንዶ እስከ ግማሽ ይሄዳል። 66ቱም ቢሆን የሆነ ያህል ደቂቃ ይሄዳሉ። ቪዲዮም ትንሽ 6 ደቂቃ ስለሆነች ጥሩ ኦዲዮ ሪቴንሽን አለው። እንደምታዩት ወደ 36.5% 2.23 ነው አቨሬጅ ቪው ዱሬሽኑ። በቃ አማካኝ ሰዎች እያዩት ያሉት ሁሉም ሰው እየገባ 1 ሚሊዮን አማካኝ እያዩ ያሉት 1 ሚሊዮን 2 ደቂቃ እያየ ነው ሰው እየወጣ ያለው ማለት ነው። ይሄ ደግሞ በጣም ቤስት ነው ማለት ነው። 52% ኦፍ ዘ ቪወር ደግሞ ስቲል ምን እያዩ ነው? አራውንድ 0.3 ወይ ደግሞ 30 ሰከንድ ነው እያዩ እየወጡ ያሉት ማለት ነው። ይሄ ማለት ከ500,000 በላይ 550 ምናምን ሺዎቹ
ትንሽ እያዩ ነው የሚመጡት። ወደ የቀሩት 36 300 ምናምን ሺዎች ናቸው 2 ደቂቃ እንኳን የሚያዩት ማለት ነው። የተቀሩት ናቸው ትንሽ እስከ መጨረሻ የሚያዩት። ወቻወሩ 40,000 ወቻወር አለው። ሰብስክራይበር 1300 አለው። ይህን ቪዲዮ በአንድ ቢለቀቅ በአንድ ዩቲዩብ አክሰፕት ያደርገናል ማለት ነው። ግን ቆይቷል። ይሄ በአንድ አይደለም የመጣው፣ ወደ 6 ወር ወር 3 ወር በጊዜ ሂደት ነው እየጨመረ የመጣው። እንደምታዩት $14 ሰርቷል። ቅድም እንዳልኳቸው ይሄ ሁለቱ ቀጥ ያሉት የመጀመሪያው ሞኔታይዝ ያልሆንኩበት ጊዜ ነው። ሁለተኛው ደግሞ እንትን ፍሪዝ የሆነበት ነው፣ አድ ፍሪዝ የሆነበት ነው እንጂ በዚህ ሁኔታ ቢቀጥል ኖሮ ይህም እጥፉን ከእጥፍ በላይም የመስራት ቻንስ ነበረው ማለት ነው። ግን ዩቲዩብ አዲስ ህጎችን ስላመጣ በቃ ኦሪጂናል ኦተንቲክ የሆኑ ቻናሎችን እና ኮንተንት ክሬተሮችን ነው ፈልገው ስላለ በእንደዚህ አይነት ሁኔታ መቀጠል ከብዷል ማለት ነው። ስለዚህ ይሄ ቻናል ላይ ያሳየኋችሁ ትምህርት ካገኛችሁበት ብዬ ነው። እንደምታዩት ሪል ታይም 48 ሰዓት በ48 ሰዓት ውስጥ 6000 ሰው ያለ ማለት ነው። በየሁለት ቀኑ 6000 ቪውር አለኝ ማለት ነው። ማለት በየቀኑ 3000 ሰዎች ይሄን ቻናል ይሄንን ቪዲዮ ያዩታል። ስለዚህ ከዚህም በላይ ይገሰግሳል። እንደምታዩት 1,017,639 ቪው እያለ በጊዜ ሂደት በቃ እየሄደ ነው። ለምን ኒቹ ትንሽ የመታየት ቻንስ አለ። በቃ ይሄ ምንድነው ኤቨርግሪን እንደሚባል አይነት ማለት ነው። በቃ ሁልጊዜ መታየት አለ። የሆነ ጊዜ ሳይሆን ሰው ደብሮት መጥቶ ቲክቶክ ኮምፓይሌሽን ፈልጎ ቲክቶክ ደብሮት ወደዚህ መጥቶ ያያል። ይሄ ደግሞ ቀልድ ስለሆነ የሚወዷቸው ሰዎች ስለሆኑ አያረጅም ማለት ነው። ዜና ምናምን ቢሆን ይሄን ያህል መታየት የለውም። የሆነ ጊዜ በወቅቱ ይታያል፣ ከዛ ይጠፋል። ይሄም እንደዛ ነው። ግን ከሱ ትንሽ ኤቨርግሪን ባይባልም ሀፍ ነገር ነው። በቃ ለዛ ነው በየ2 ቀኑ ራሱ ይሄ ሁሉ ሰው የሚያየው። ከተለቀቀ ወደ በጣም ቆይቷል እና እንደምታዩት ይሄ ከተለቀቀ 186ኛ ቀን ይዟል። 186 ቀን ማለት 180 ሲካፈል ለ30 6 ወር ማለት ነው። 6 በ3 ወደ 6 ወር ከምናምን ቆይቷል ማለት ነው። ያ ነው እንግዲህ። ይሄ ደግሞ እንደምታዩት ብራውዘር ፊቸር 25900 252,000 ሰዎች እያዩ ነው። ይሄ ነው በቃ ዋናው ነገር። ብራውዝ ተደርጎ ተገኝቷል። ግን ከሁሉ በላይ የሚመጣቸው 19,000 ሰው ዩቲዩብ ሰርች አድርጎ ነው ያገኘው ይሄን ቪዲዮ። እናንተ በዩቲዩብ ሰርች ቻናላችሁ የተገኘ ከሆነ በጣም ልትደሰቱ ይገባችኋል። በዩቲዩብ ሰርች ተገኘ ማለት ቻናላችሁ የሆነ ነገር የሆነ ቶፒክ ፈልጉ፣ ለምሳሌ ሃው ቱ ሜክ የሆነ ነገር ብለው ሰርች ሲያደርጉ የእናንተ ቻናል ታይቶ ከሆነ አስቡት ምን ያህል ቻናላችሁ በጣም ግሮ እያደረገ እንዳለ ማለት ነው። ለምን በአንድ ሰርች የእናንተ እየመጣ ከሆነ በጣም ቻናላችሁ ተወዳጅነት ዩቲዩብ የሚለውን በጣም ሪኮመንድ እያደረገው ነው ማለት ነው። ሌላ እንደምታዩት ይሄ ከሌላ ቪዲዮ ማብቂያ ላይ ሳያስቡት ወይ በቻናል ፔጅ ዝም ብሎ ከዛ ላይ በቃ በፕሌይሊስት በሃሽታግ እነዚህ ዝም ብሎ ናቸው። ይሄን ያህል በቃ ማለትም ትክክለኛ ኦዲየንስ አለ ለማለት የሚያስችላሉ። ትክክለኛ ኦዲየንስ ላይ በቃ እነዚህ ያሉ ግን ቢገላበጥ ዩቲዩብ ሰርች ከዛ ሰጀስትድ ቪዲዮ ብራውዘር ፊቸር አዘር ዩቲዩብ ፊቸር ቢል ምርጥ ነው። ዘ ሞስት ኢምፖርታንቱ ግን ማነው? ዩቲዩብ ሰርች ነው። ዩቲዩብ ሰርች ተደርጎ ተገኝቷል ከተባለ በጣም ጥሩ ይሆናል ማለት ነው። ለዛሬ ላሳያችሁ የፈለግኩት ይሄንን ነው። እንደዚህ አይነት ቻናል እየሰራችሁ ያላችሁ በድንገት ዲሞኔታይዜሽን ያጋጠማችሁ ከዚህ ላይ የሆነ ትምህርት ካገኛችሁበት ብዬ ነው። በቻልነው አቅም በቻላችሁት አቅም ምንሰራውን ኮንተንት ኦተንቲክ እናድርገው። ቢኮዝ እንደ ድሮ እየቀረ ነው። በቃ ዩቲዩብ በጣም ኤአይዎችን የሚጠቀመ ስለሆነ ማምለጥ ይከብዳል። በሰው ኮንተንት የሰው ቪዲዮ መስራት ደግሞ ይሄን ያህል ኢምፖርታንትም ስለማይሆን በራሳችሁ ቪዲዮ ለመስራት እንሞክር። ታንኪዩ